መማር ለሚፈልግ እኔ የአቅሜን ያህል የተረዳሁትን ማለት ነው። ከእውቀት ከፍለን እናውቃለን ተብሎ ተጽፏል። በድንግዝግዝታን እንደምናይነን ተብሎ ተጽፏል። በስጋ ስናድር ርቀን እንዳለን ካወቅን ታምነናል ተብሎ ተጽፏል። እነዚህ ሶስት ቃሎችን መረሳት የለባቸውም። ስለዚህ ሶስቱ ቃሎች እነማን ናቸው? በድንግዝግዝታ እንደምናይነን ይላል። ስለዚህ አንድ ሰባኪ ሲያስተምር ሲሰብክ በድንግዝግዝታ ያየውን ነው የሚሰብከው እንጂ ጥርት አድርጎ እንደ ኢየሱስ ክርስቶስ 100% አይቶ አይደለም። ኢየሱስ ክርስቶስ ከአባቴ ያየሁትን ብቻ ነው የማደርገው፣ አባቴ ገና ያሳየኛል ከዚህም ይልቅ ብሏል። ያየሁትን ብቻ ነው ብሏል። ጥርት አድርጎ ነው የሚያየው። ለእሱ ድንግዝግዝታ የሚባል ነገር የለም። ኦኬ። እኛ ጋር ግን ድንግዝግዝታ የሚኖረው ለምንድን ነው? በወደቁ ዓለም ውስጥ ነው የምንኖረው። ኮራፕትድ ባዲ ውስጥ ነው የምንኖረው። ባልታደሰ አእምሮ ነው የምንመላለሰው። የዳነው መንፈሳችን ብቻ ነው። ከዛ የተነሳ ምንድን ነው በድንግዝግዝታ አይቶ የሚናገር የሚያስተምር ሰው ያየውን ያህል ግን ታማኝ መሆን አለበት። ከእውቀት ከፍለን እናውቃለን ተብሎ ተጽፏል። ከእውቀት ከፍሎ የማያውቅ ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ እውቀት ሶርሱ አባቱ ነው። ከአባቴ የሰማሁትን ነው ያለው። ከአባቱ የሰማውን 100% ኮፒ ፔስት ነው የሚያደርገው እሱ። እኛ ግን ከእውቀት ከፍለን ስለምናውቅ ያወቅናትን ያህል ግን ከፍለንም በታማኝነት ማስተላለፍ አለብን። በስጋ ስናድር ርቀን እንዳለን ይላል። ካወቀን በእርግጥ ታምነናልና፣ ስለዚህ በስጋ ስናድር እኛ ርቀን ያለ ነው እና ርቆ ያየውን በርቀት ያየውን በታማኝነት የሚያስተምር ሰው አሁንም እሱም ጎበዝ ነው። ሌላው የትምህርት መስፈርቱ ምንድን ነው ቢባል መስፈርቱ ወደ ክርስቶስ ኢየሱስ የሚጠጋጋ ትምህርት የሚያስተምር ሰው፣ የማይጠጋጋ ትምህርት የሚያስተምር ሰው በትዕቢት የተወጠረ ነው፣ አንዳችም አያውቅም ይላል። ስለዚህ የአንድ አስተማሪ ወይም የአንድ ሰባኪ መለኪያው ሀዊ ወደ ክርስቶስ ኢየሱስ ትምህርት ምን ያህል ተጠግቻለሁ የሚለው ነው። በዚህ መሰረት ነው ዛሬ የጠየቀኝን ጥያቄ የምመልሰው እና በደንብ እንድመልስ መጀመሪያ የቃለ ሕይወት ቤተክርስቲያንን ትንሽ የማውቃትን እኔም ልናገር። የቃለ ሕይወት ቤተክርስቲያን ኢትዮጵያ ውስጥ ሁለተኛው የሚሽነሪ ቤተክርስቲያን ነው። የመጀመሪያው ሉትራን ናቸው። ኢትዮጵያ ውስጥ ሉትራን ማለት ወደ 123 ዓመት ያህል ቆይቷል። ኢትዮጵያ ውስጥ በወለጋ በኩል ነው የገቡት። በዳግማዊ አፄ ምኒልክ ዘመን ነው የተጀመረው። ስለዚህ እነሱ በአንደኝነት እንግዲህ ከፕሮቴስታንት የመጀመሪያው የገባው ሉትራን ነው ማለት ነው። ሉትራኖች ሲገቡ ሀገር በቀል ስሙ ምን ሆኖ ተገኘ? ትንሽ ቆይቶ በአበሻ ቋንቋ መካነ ኢየሱስ ተባሉ ማለት ነው። መካነ ኢየሱስ ማለት የኢየሱስ ቤት ማለት ነው። መካን ለምሳሌ መካነ መቃብር ይባላል። መቃብር ቤት ማለት ነው። በግዕዝ ቋንቋ ነው። መካነ ኢየሱስ ማለት የኢየሱስ ቤት፣ ቤተ ኢየሱስ ማለት ነው። በዛ በአማርኛ ቋንቋ ተተረጎመ እንጂ 100% ዛሬ መካነ ኢየሱስ በመባል የሚታወቀው ቤተክርስቲያን የሉትራን ቤተክርስቲያን ነው። ሉትራን ደግሞ በአሜሪካን ሀገርም ሁለተኛው ሃይማኖት፣ ትልቁ ሁለተኛው ዲኖሚኔሽን ቢሆንም እንኳን ቤዝ ያደረገው ግን ከአሜሪካ ከኖርዝ አሜሪካ ይልቅ ጀርመን አንደኛ ሲሆን እነ ኖርዌይ፣ ስዊድን፣ ፊንላንድ እነዚህ በዛ በጣም የተንሰራፋ ነው ማለት ነው። ስለዚህ ኢትዮጵያ ውስጥ የመጡት ሉተራውያን የሉተራውያንን ዶክትሪን ነው የሚያራምዱት። ለምሳሌ ዶክትሪናቸው እነሱም ሐዋርያዊ አገልግሎትና የፕሮፌቲክ ሚኒስትሪ እነሱም አይቀበሉም። ቀጥሎ ባፕቲስቶች ናቸው። የባፕቲስት መነሻው ባይዘወይ ዛሬ በዋናነት አሜሪካ ቢሆንም ሶርሱ ግን አሜሪካ አይደለም። ስዊዘርላንድ፣ ጀርመኒ፣ ፈረንሳይ አካባቢ የአና ባፕቲስት መነሻ ማለት ነው። ስለዚህ ወደ አሜሪካ ከገቡ በኋላ ወደ አሜሪካ የገባው የመጀመሪያው ክርስትና ከእንግሊዝ ሀገር ወደዛ ሲመጡ ፒውሪታንስ እና ኩዌከርስ በሚባል ሁለት ዲቪዥን የሚታወቁ የፕሮቴስታንት ክፍልፋዮች ናቸው የመጡት። ኢቬንቹሊ ግን ከአና ባፕቲስት በ18ኛው ክፍለ ዘመን በተለይ ካለው ዳሚኔት ከማድረጉ የተነሳ እጅግ በጣም ታዋቂ የሆነ መጥቶ ባፕቲስት ገናና ሆኖ አንደኛው ቸርች ሆኗል ማለት ነው። ትልቁ ቸርች ባፕቲስት ነው። እነዚህ ባፕቲስቶች ናቸው እንግዲህ በሱዳን ኢንቴሪየር ሚሽን አማካኝነት የዛሬ 90 ዓመት ነው ምናምን አካባቢ ኦልሞስት 100 ዓመት ይሆናል ብዬ አስባለሁ ኢትዮጵያ ውስጥ ገብተው ሲሰብኩ ቀዳማዊ አፄ ኃይለ ሥላሴ በሳቸው ፍቃድ ወደ ደቡቡ አካባቢ እንዲሰብኩ ተደረገ። እነዚህ ሰዎች በሀገርኛ ቋንቋ ቃለ ሕይወት በግዕዝ ቋንቋ ምን ማለት ነው? ቃለ ሕይወት ማለት የሕይወት ቃል ማለት ነው በአማርኛ። በዛ ስማቸውን ይዘው ኢትዮጵያ ውስጥ ቆዩ። ስለዚህ የአማርኛው ቨርዥን የባፕቲስት የአማርኛው ቨርዥን ከመሆኑ ውጭ ሌላ የተለየ ነገር የለም። ስለዚህ ባፕቲስቶች ናቸው እነዚህ ሰዎች። ኦራይት
መሰረተ ክርስቶስ የሚባለው ቤተክርስቲያን ደግሞ መሰረቱን እዚህ ላንካስተር ፔንስልቬኒያ፣ ላንካስተር አካባቢ ቤዝ ያደረገ ከዛ ብቻ ሳይሆን ከዛም ውጭ ቨርጂኒያም አሉ የሜትድ ማን ነው የሜኖናይት ቸርቾች ናቸው። እነዚህ ደግሞ ሜኖናይት የአና ባፕቲስት ብራንች ነች። በሌላ ቋንቋ መጥምቃውያን ከሚባሉት አብያተ ክርስቲያናት አንዱ ነው። በመንፈስ ቅዱስ ሙላት ሶስቱም አሁን የጠራኋቸው ኢትዮጵያ ውስጥ የገቡት በልሳን መናገር የጸጋ ስጦታዎችን አይቀበሉም። ከአምስቱ ኦፊሶች ደግሞ ፕሮፌቲክ ሚኒስትሪ እና አፖስቶሊክ ሚኒስትሪ ሁለቱን አይቀበሉም። ሶስቱ የጠራኋቸው ዋና ዋና ሚሽነሪዎች ኢትዮጵያ ውስጥ እነዚህ ናቸው ማለት ነው። እነ ፊንላንድ ሚሽን የሰበኳቸው ለምሳሌ ዛሬ ፕሪስማን ነው ስሙን ረሳሁት፣ የአማርኛው ቸርች በተለይ አዋሳ ላይ ትልቅ ቸርች አላቸው። ማን ነበር? አንድ የአማርኛ ስሙ ምን ነበረ? የፊንላንድ ሚሽን የመሰረተው ቸርች እነሱም ነበሩ። ስለነሱ ብዙም አላውቅም። ስለዚህ ስፒኪንግ ቃልዮትን ህይወት ብርሃን ነው። ህይወት ብርሃን ኤግዛክትሊ ያ ህይወት ብርሃንም እንደዚሁ ሀገር በቀል ቸርች አይደለም። ሶ ዋናው ግን ቃልዮት ቤተክርስቲያን ስለሆነ ቃልዮት ቆይታ ከአምስቱ ኦፊሶች ሁለቱን አንቀበልም። ሁለቱ በአሁኑ ሰዓት ኤግዚስት አያደርጉም። ሐዋርያ ነኝ ብሎ የሚመጣ ነብይ ነኝ ብሎ የሚመጣ ሰው አናስተናግድም ማለታቸው ተገቢ ነው ብዬ የማስበው ለምንድን ነው? እነዚህ እኮ ባፕቲስቶች ናቸው። ባፕቲስት የት ሀገር ነው እነዚህን ሁለቱን ተቀብሎ የሚያውቀው? ተቀብሎ አያውቅም። ሉትራኖችም አይቀበሉም፣ ሜኖናይቶችም አይቀበሉም። ስለዚህ እነዚህ ሰዎች እስካሁን ድረስ ራሱ መታገሳቸውና ሐዋርያ ተብሎ የሚጠሩ ሰዎችን በመድረካቸው ላይ ጠርቶ ማስገልገላቸው፣ ነቢይ የሚባሉ ግለሰቦችን ጠርተው ማስገልገላቸው፣ በልሳን የሚናገሩ ምዕመኖቻቸው ማስተናገዳቸው ይታየኛል። ትንቢት እግዚአብሔር ይህን ብሎኛል የሚሉ ሰዎችን መታገሳቸው ራሱ በጣም የሚደነቁ ናቸው። ለምን ብትል ባፕቲስቶች በብዛት እንደዚያን ነገር ሪፎርምድ የሆኑ ቸርቾች ካልሆኑ በስተቀረ በፍጹም አይቀበሉም። የኢትዮጵያ ቃልዮት ቤተክርስቲያን ማለት ባፕቲስት ቤተክርስቲያን ማለት ነች። ባፕቲስቶች ካልቸር አላቸው። በጸጋ ጉዳይ ላይ አይደራደሩም። ስለ ጸጋ መማር ካስፈለገ እውነት ለመናገር ማንም ጋር መሄድ አያስፈልግም። ጸጋ እያሉ የሚያብዱት አሁን አዳዲሶች አሉ። ዝም ብሎ ጸጋ ምን እንደሆነ ሳይገባቸው እነሱ ጋር ሳይሆን መሄድ ያለብህ ስለ ጸጋ መማር ከፈለግ ባፕቲስቶች ጋር ነው መሄድ ያለብህ። መዳን እንዴት በጸጋ እንደሆነና ኢቭን የተሰጠን ስጦታ እንኳን ለመቀበል እጅህን እንኳን አንስተህ እጅህን ዘርግተህ የተሰጠን ለመቀበል ራሱ ጸጋው ነው የሚረዳ ብሎ ነው የሚያምኑት። ስለዚህ በጸጋ ጉዳይ ላይ ባፕቲስቶች ቀላል አይደሉም። ከነሱ የምንማረው ይህንን ነው። እነዚህ ሰዎች ተነስተው ማውገዛቸው የሚጠበቅ ነገር ስለሆነ አዲስ ነገር አይደለምና ትክክል ነው። ይህንን ካልኩ ዘንዳ ወደ መጽሐፍ ቅዱሱ ልመለስና መጽሐፍ ቅዱስ ክርስቲያኖች ወይም ደግሞ አማኞች በሐዋርያትና በነቢያት መሰረት ላይ እንደተመሰረቱ ይናገራል። ሀዊ ምን ማለት ነው ይሄ ነገር? እነዚህ ሁለት ነገሮች ምንድን ናቸው መሰረታቸው? አንዳንድ ቦታ ላይ መጣን ይችላል። ታስታውስ እንደሆነ አዲሲቱ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ እንደተሸለመች ሙሽራ ሆና ስትወርድ አየሁ ተብሎ ተጽፏል። ከተማይቱም አደባባዮች በንጹህ ወርቅ ትራንስፓረንት እንደ መስታወት ትራንስፓረንት በሆነ ንጹህ ወርቅ የተሰራ ነበር ነው የሚለው። የከተማይቱ መሰረቶች የታነጹት ደግሞ በ12 የእንቁ አይነቶች እንደነ ሰምፔር፣ እንደነ ውራውሬ፣ እንደነ ክርስፕራስስ፣ እነ ያከንት፣ እንደነ ቢረሌ፣ እንደነ አሜቲስጢኖስ፣ ሌሎቹን አውረስቻቸዋለሁ። እነዚህ የዳይመንድ ዝርያዎች ናቸው። የከበሩ ድንጋዮች የሚባሉ ሬር ስቶንስ የሚባሉ ናቸው። ከተማይቱ በእንደዚህ አይነት መሰረቶች የተሰራች ከተማ ነች። ከሰማይ ከእግዚአብሔር ዘንድ ወደ ምድር ስትወርድ አየው የተባለው በከተማይቱ የሚያበራ ብርሃን አያስፈልጋትም ይላል። ራሱ በጉ ብርሃኗ ነውና፣ መቅደስም አላየውም። ሁሉን የሚችል አምላክና በጉ መቅደሷ ናቸውና፣ ደጆቿ በቀን አይዘጉም። ሌባ፣ ወንበዴ፣ ነፍሰ ገዳይ ወደዛ ወደ ከተማይቱ ከቶ አይገቡምና፣ ጨለማ በዛ የለም። በጉ ራሱ ብርሃኗ ነው። እንባ፣ ሐዘንና ችግር በዛ የለም። እግዚአብሔር አምላካቸው ይሆናል፣ እነሱም ባሪያዎቹ ያመልኩታል። እንባንም ሁሉ ከዓይኖቻቸው ያብሳል። ወደ ከተማይቱ የሚገቡ ልብሳቸውን በበጉ ደም ያጠቡ ብፁዓን ናቸው ብለህ ጻፋልኝ ይላል። በከተማይቱ መሀል ለመሀል ሰንጥቆ የሚያልፍ የሕይወት ውሃ አየሁ፣ የሕይወት ውሃ ወንዝ አየሁ ነው የሚለው። በወንዙ ወዲያና ወዲህ የበቀለ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ አየሁ። የሕይወት ዛፍ የሚለውን ከየት እንደመጣ ታሪኩን አገናኝ ከኋላ። ቅጠሎቹ ለመፈወሻ ፍሬውም ደግሞ ለመብልነት ይሆን ነበረ።
ከተማይቱ የተሰራበት እንግዲህ የዕንቁ አይነት ይሄንን ያዝልኝ 12 የዕንቁ አይነት ነው የተናገረው። ወደ ብሉይ ኪዳን ልመልስህ። ሊቀ ካህንን እግዚአብሔር ለሙሴ በነገረው መሰረት አሮን ሊቀ ካህኑ አልባሳቱን ከለበሰ በኋላ ሻወር ከወሰደ በኋላ የውስጥ ሱሪ ይለብሳል። በላዩ ላይ ቀሚሱን ይደርባል። ከቀሚሱ ላይ ሌላ መደረቢያ ይደርባል። ሸሚዝ ይደርባል። ከሸሚዙ ላይ ቀሚሱን ይደርባል። በላዩ ላይ ካባውን ይደርባል። ጥምጣም ይጠመጥማል። አንዲት ከወርቅ የተሰራች ቅጠልያ በግንባሩ ላይ አንጠለጥላል። ቅድስና ለእግዚአብሔር የሚል የተጻፈበት። ጥምጣሙን ከጠመጠመ በኋላ ሜዥር ኦፍ አኖይንቲንግ ራስ ላይ ይፈስለታል። ከላይ እስከታች በፂሙ ላይ ወርዶ ሁለንተናውን በሙሉ ሶክ ያደርጋል፣ ያዳርሳል። አካባቢውን በመልካም መዓዛ ያውዳል። በደረቱ ላይ 12 ዕንቁዎች አስቀምጧል። 12ቱ ዕንቁዎች እያንዳንዱ ዕንቁ የዕንቁ አይነት አንዳንድ የእስራኤል ነገዶችን የሚወክል ይሆናል። ከተማይቱ በ12 ዕንቁ የተሰራች ነች ብያለሁ። እዚህ ጋር ሊቀ ካህኑ ላይ የምታየው 12 እና ከተማይቱ ላይ የምታየው 12ቱ የዕንቁ የዳይመንድ አይነቶች አንድ ላይ ስታደርጋቸው 24 ይሆናሉ። ያዝልኝ ይህንን ታሪክ 24 ይሆናሉ። መጽሐፍ ቅዱስ ዮሐንስ ራእይ ምዕራፍ 5 ላይ ስለ 24ቱ ሽማግሌዎች ይናገራል። አራቱ እንስሶችና 24ቱ ሽማግሌዎች ታሪክ በመጽሐፍ ቅዱስ ውስጥ ታደርጋለህ። በእግዚአብሔር ትሮን ሩም የሚባለው በእግዚአብሔር የዙፋን ችሎት ላይ አባታችን እግዚአብሔር እንደ ዳኛ እንደ ሁሉ የበላይ ሆኖ ሲቀመጥ በዙሪያ 24ቱ ሽማግሌዎች እና አራቱ እንስሶች በቅርቡ እንዳሉ መጽሐፍ ቅዱስ ያሳየናል። እነዚህ አራት እንስሶች የሚባሉ ሱራፌሎች እና ኪሩቤሎች ሲሆኑ 24ቱ ሽማግሌዎች የተባሉት ሪል ሰዎች ሳይሆኑ ሪፕሬዘንታቲቭ ወይንም ደግሞ ሲምቦሊክሊ 24ቱ እነማን ናቸው? 24ቱ 12ቱ የእስራኤል ነገዶችና 12ቱ የበጉ ሐዋርያት፣ በሌላ ቋንቋ ብሉይ ኪዳንና አዲስ ኪዳንን የሚወክሉ ፊገራቲቭ ላንጉጆች ናቸው ማለት ነው። 12ቱ የአዲስቱ ኢየሩሳሌም የተሰራበት የዕንቁ አይነቶች ተመልከት። እዛ ጋር ምንድን ነው የሚለው? መሰረቷ ላይ 12ቱ የእስራኤል ነገዶች ስሞች ተጽፎ ነበር ይላል። 12 ቅጥሮችም ነበሯት። 12ቱ ቅጥሮች ላይ ደግሞ 12ቱ የበጉ ሐዋርያት ስሞች ተጽፎ ነበር ይላል። ቴንክ ዩ ሶ ማች። ስንት ናቸው በደፈናው? አንድ ላይ ስታደርጋቸው 12 እና 12 24 ይሆናሉ። ይሄ ሁሉ ሲምቦሊክ የሆነ ንግግር ምንድን ነው? 12ቱ የአዲስቱ ኢየሩሳሌም መሰረቶች ላይ 12ቱ የእስራኤል ነገዶች ስሞች ተጽፈው 12ቱ ቅጥሮቿ ላይ ደግሞ 12ቱ የሐዋርያት የበጉ ሐዋርያት ስሞች ተጽፈውበታል። አንድ ላይ ስታደርጋቸው 24 ይሆናሉ። 12ቱ በሊቀ ካህኑ ደረት ላይ የሚደረጉት የዕንቁ አይነቶችና 12ቱ አዲስቱ ኢየሩሳሌም የተሰራችበት 12 የዕንቁ አይነቶች አንድ ላይ ስንት ይሆናሉ? 24 ይሆናሉ። እነዚህ 24 ፊገራቲቭ ላንጉጆች 12 እና 12 አንድ ላይ 24 ይሆናሉ። በሌላ ቋንቋ just to sum it up, put them together ምን እንደሚያሳዩት እነዚህ ነገሮች የብሉይ ኪዳን አገልግሎትና የአዲስ ኪዳን አገልግሎት ያሳያል። ይሄንን ነገር ዝም ብዬ አይደለም ያነሳሁት። እኛ ክርስቲያን ዳግም የተወለድን የእግዚአብሔር ቤተሰቦች በነቢያትና በሐዋርያት መሰረት ላይ ተመስርታቸዋል ይላል። ነቢያት የሚለው ቋንቋ ኢሳይያስ፣ ኤርሚያስ ለማለት አይደለም። የብሉይ ኪዳንን የሚወክሉ ናቸው። ነቢያት ይመጣል የሚሉ ሲሆኑ ሐዋርያት ደግሞ መጥቷል የሚሉ ናቸው። ነው እንግዲህ በነቢያትና በሐዋርያት መሰረት ላይ ተመስርታችኋል ብሎ ሲናገር መጽሐፍ ቅዱስ በእንደዚህ አይነት መልኩ ነው የተጻፈው። ጎበዝ፣ የመጽሐፍ ቅዱሳችንንም አጻጻፍ እግረ መንገድ እንድታውቁ እንድትረዱ፣ ሌላ ጊዜ መጽሐፍ ቅዱስ ስታጠኑ እንዲገባችሁም ነው። በነቢያትና በሐዋርያት መሰረት ላይ ተመስርታችኋል የሚለው ቋንቋ ሐዋርያት ስለነ ጴጥሮስ፣ ዮሐንስ ለማለት አይደለም። ሐዋርያዊ አገልግሎት ነው እያወራ ያለው። በነቢያት ላይ ተመስርታችኋል ሲል ኤርሚያስ፣ ሕዝቅኤል ምናምን ለማለት አይደለም። ነቢያት የሚለው የብሉይ ኪዳንን የሚወክሉ ሲሆኑ ሐዋርያዊ አገልግሎት ደግሞ አዲስ ኪዳንን የሚወክል ነው። ልብ አድርጉ እንግዲህ ብሉይ ኪዳን የነቢያት አገልግሎት የሚለው ቋንቋ ይመጣል የሚል ነው። ማን? መሲሁ ይመጣል። ሰዎች በመሲሁ ይድናሉ፣ ነፃ ይወጣሉ። ነፃነት እየቀረበ ነው። ሰዎች ከኃጢአት እስራት ነፃ የሚወጡበት መንገድ ሊከፈት ነው። ተዘጋጁ፣ ጌት ሬዲ፣ መንገዱን እናዘጋጅ የሚል ነው። ብሉይ ኪዳን የነቢያት የሚለው ይሄ ነው። ሐዋርያዊ መሰረት ላይ ተመስርታችኋል የሚለው ደግሞ መጥቷል፣ ስለዚህ እመኑ፣ ኦልሬዲ ሆኗል፣ ሞቶላችኋል፣ ደምቶላችኋል የሚል ነው። ስለ መሲሁ ነው። ስለዚህ ቤተክርስቲያን የተመሰረተችው እኛ የተመሰረት ነው በይመጣልና በመጥቷል ላይ ነው። ልብ አድርጉ።
ሁለት ቦታ ነው በሁለት እግር የቆም ነው። 12 እዚህ ጋር 12 እዚህ ጋር የሚወክለው 12ቱ የብሉይ ኪዳን 12ቱ የእስራኤል ነገዶች የነቢያት አገልግሎትን ቋንቋ የሚወክሉ ናቸው። ሐሳቡ ምንድነው? መሲሁ ይመጣል ነው። በእግረ መንገድ እንችል ልንገራችሁ። እስራኤል የተጠራችበት እንደ ሀገር የመጠራቷ ዓላማ መሲሁን ወደ ዓለም ለማምጣት ነው። ለመሲሁ መምጫ መንገድ ለማበጀት እግዚአብሔር ከጠራቸው ሰዎች አንዱ እስራኤላውያንን ነው። የእነ አብርሃም መጠራት፣ የትኛውም ስርዓት በብሉይ ኪዳን የምታዩት ኪዳናት በሙሉ ስርዓቶች በሙሉ ዓላማው መሲሁ ወደ ዓለም የሚመጣበትን መንገድ ማዘጋጃ ስቴፒንግ ስቶን ነው። እንትን ናቸው፣ መንገዶች ናቸው፣ መሰላሎች ናቸው። ስለዚህ እንግዲህ በይመጣልና በመጥቷል ላይ ተመስርተናል እና በነቢያትና በሐዋርያዊ አገልግሎት ላይ ተመስርታችኋል የሚለውን ኮንክሉድ አድርገው ስለ ኢየሱስ ክርስቶስ ነው የሚያወራው። ይመጣል የተባለው ኢየሱስ ነው፣ መጥቷል የተባለውም ኢየሱስ ነው። ፋውንዴሽን ቤተክርስቲያን መሰረቱ ማን ነው ነው የሚለው መጽሐፍ ቅዱስ። ክርስቶስ ላይ ተመስርታችኋል። መሰረታችን ኢየሱስ ክርስቶስ ነው። ፋውንዴሽን ቤተክርስቲያን የታነጸችው በዚህ መሰረት ላይ ነው። በዚህ መሰረት ላይ ያልታነጸ ሁሉ ትክክለኛ መሰረት ላይ አልታነጸም። ስለዚህ ኢየሱስ ክርስቶስ የነቢያት ፍጻሜና የሐዋርያዊ አገልግሎት ጅማሬ ነው። ኢየሱስ ገብቷችኋል እያልኩ ያለሁት አምሹር ይሄ ነገር ቢገባችሁ እርግጠኛ ነኝ። እግዚአብሔር ምስክሬ ነው። ታፕ ታረጋላችሁ፣ ኮፒሊንግ ሼር ታረጋላችሁ፣ ብዙ ትማሩበታላችሁ። ለብዙ ሰዎችም ላኩላችሁ። የዛሬ ትምህርት ባያመልጣችሁ ደስ ይለኛል። ስለዚህ ይመጣልና መጥቷል፣ ሁለቱን አስቀምጡ፣ ሁለት እግር ማሳረፊያ። ስለዚህ ሁለቱን ስትመለከቱ ይመጣል የተባለው ፕሮፌቲክ ሚኒስትሪ ወይም ደግሞ የነቢያት አገልግሎት የሚለው ብሉይ ኪዳን የትንቢት ፍጻሜ፣ የነቢያት ፍጻሜው ነብዩ ራሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነብይ ነው። የስ የኢየሱስ አገልግሎት ክርስቶስ ይባላል። ክርስቶስ ማለት የአገልግሎት ዘርፍ ነው። ክርስቶስ የሚለው ቋንቋ ስለሰው አይደለም፣ የተቀባ ማለት ነው። የተቀባው ማን ነው? ኢየሱስ የሚባል ሰው ተቀባና የእግዚአብሔር አገልጋይ ሆነ። ለዚያ ነው ጻድቅ ባሪያ የሚለው። በክርስቶሳዊ ሹመት የተሾመው ኢየሱስ ሲያገለግል ክርስቶሳዊ ሹመት አንደኛ ሊቀ ካህን፣ ሁለተኛ ነብይ፣ ሶስተኛ ሐዋርያ፣ አራተኛ ምንድን ነው? እሱ ሶስት ነገር ነው፣ ግን አራተኛው እንትን እንደሆነ አውቃለሁ፣ ሐዋርያዊ አገልግሎት እንደሆነ። እንደ ነብይ፣ እንደ ንጉስና እንደ ካህን። አራተኛው ሐዋርያዊ አገልግሎት ነው። ልብ አድርጉ። የነቢያት ፍጻሜ፣ የነቢያት ካፕ መዝጊያው ኢየሱስ ክርስቶስ ነው። የነቢያት ኮንክሉዥን። ነቢያት ሲባል ኤርሚያስ፣ ኤልያስ ለማለት አይደለም። ከኢየሱስ ክርስቶስ በኋላ እነ አጋቦስ የሚባሉ ነቢያቶችም ነበሩ። የብሉይ ኪዳን ነቢይ፣ የነቢያት አገልግሎት የሚለው ቋንቋ የብሉይ ኪዳን ለማለት ነው። መሲሁ ኢየሱስ ይመጣል ለማለት እንጂ ስለ ተንባይ ነቢያት አይደለም እያወራሁላችሁ ያለሁት። ስለ ትንቢታዊ አገልግሎት መሲሁ ይመጣል የሚል የብሉይ ኪዳን አገልግሎት በሙሉ ትንቢታዊ አገልግሎት ውስጥ የሚካተት ነው። የትኛውም መንፈሳዊ እንቅስቃሴ መሲሁ ይመጣል በሚለው ውስጥ ይጠቃልላል። ስለዚህ ይመጣል የሚለው መሲሁ ሲመጣ ተጠቃለለ፣ ኮንክሉዥን አገኘ። ኮንክሉዥኑ ደግሞ ራሱ ኢየሱስ ክርስቶስ ነው። እሱ ራሱ ደግሞ ነብይ ነው። ኢየሱስ ሙሴ ምን አለ? እግዚአብሔር ከወንድሞቻችሁ መካከል እንደኔ ያለ ነብይ ያስነሳላችኋል። ያንን ነብይ የማትሰማ ነፍስ ከመካከላችሁ ተለይታ ትጥፋ፣ እነማይሰማው እኔ በቀልለታለሁ። በዚያ መሰረት ታስታውሱ እንደሆነ ሐዋርያት ሥራ ምዕራፍ 7 ላይ ዲያቆን የነበረው እስጢፋኖስ ሲወገር ታስታውሱ እንደሆነ ሙሴ እንደዚህ ብሎ ነበረ፣ ያ ነብይ እርሱ ነው ብሎ ኮንፈርሜሽን ሰጥቷል። በቲዮሎጂ ምንድነው የሚባለው? በብሉይ ኪዳን አንድ ሐሳብ አንስተን በአዲስ ኪዳን ጸሐፊዎች ካልተደገመ ዶክትሪን ላው ላይ መመስረት አንችልም። ምክንያቱም ይዛባል። በቃ ማንም ተነስቶ የፈለገውን ነገር ሊያደርግ ነው ማለት ነው። ሶስት ዛፍ ብሉይ ኪዳን ስላየን ወይ ሶስት ተራራ ስላየን ሶስቱ ስላሴ ብለን መስበክ አንችልም። በአዲስ ኪዳን ጸሐፊ ተደግሞ ካልተነገረ በስተቀረ በተለይ አላጎራይዝ አድርገን ማስቀመጥ አንችልም። ኦልሬዲ አላጎራይዝ ከተደረገው ውጪ አላጎራይዝ የተደረጉ ስብከቶች ለምሳሌ ይከተላቸው የነበረው አለቱ የአለቱ ክርስቶስ ነው አለ። እንግዲህ ኢየሱስ ድንጋይ አይደለም፣ አለት አይደለም። አለት የሚለው አላጎራይዝ አድርጎ አለት ላይ መመስረት መሰረታችን እንደ አለት ተጠነከረ ለማለት ነው። እና በእንደዚህ አይነት መልኩ ነው ባይብል የተጻፈው። ሰው ወደ ተነሳንበት ሐሳብ በጣም እንዳላሰፋባችሁ መሰረቱ ኢየሱስ ክርስቶስ ነው። ቤተክርስቲያን የተመሰረተችው እግሯን ያሳረፈችው በነቢያትና በሐዋርያት አገልግሎት ላይ ነው። ያ ማለት ምን ማለት ነው?
በነቢያት አገልግሎት በይመጣልና በመጥቷል ኮንፈርሜሽን ላይ የቆመች የጸና መሰረት ያላት ናት ቤተክርስቲያን። ብትነቀነቅ ማንም ሰው ሼክ የማያደርጋት፣ ብትገፋ ማትወድቅ፣ በየዘመናቱ ብዙ ክፉ አድራጊዎችን ብዙ ክፉ ሰዎችን አሸንፋ ለዚህ የመብቃቷ ዓላማ መሰረት ነው። መሰረቱ የተበላሸ ቢልዲንግ ኮላፕስ ማድረጉ አይቀርም። መሰረት የሌለው አሸዋ ላይ የተመሰረተ ታሪኩን ታውቃላችሁ። መጽሐፍ ቅዱስ ላይ አውሎ ንፋስ በመጣ ጊዜ ንፋስን በነፈሰ ጊዜ ጠራርጎት ነው ይዘው ሄዶ። ለመሰረቱ ጥሩ አይደለም። አለት ላይ የተመሰረተውን ግን አውሎ ንፋሱን መታው እኮ ነው የሚለው፣ ተመቷል፣ ግን ጠርጎት ይዞት አልሄድም፣ ጸንቶ ቆመ። መሰረታችን ኢየሱስ ክርስቶስ ነው። ይህ ኢየሱስ ክርስቶስ የሚለው መሰረት ደግሞ በሁለት ፒላር ላይ የቆመ ነው፣ በነቢያትና በሐዋርያት ላይ። በምንና በምን? በይመጣልና በመጥቷል ኮንፈርሜሽን የጸና ቢነቀነቅ የማይወድቅ። ለዚያ ነው ቤተክርስቲያን እስከ ዛሬ በጽኑ መሰረት ላይ ከመመስረቷ የተነሳ በእነዚህ በሁለት እግሮቿ ቤተክርስቲያን የቆመችው በብሉይ ኪዳን ይመጣል የሚል የተረጋገጠ የተስፋ ቃልና መጥቷል በሚል በደም የተረጋገጠ የአዲስ ኪዳን ደም ላይ የቆመች ስለሆነች በነቢያትና በሐዋርያት መሰረት ላይ የቆመች ናት ማለት ነው።